ያሳቸው ምን አረኩ መሰለሽ? ይሄ ነገር አላማረኝም። ካሁን በኋላ አልኳት፣ ካሁን በኋላ ያጎትሽ ልጅ እስከሚመጣ ያክስትሽ ልጅ እስከምትመጣ ድረስ ንካሪ ማሰሬን ሐሳቤን አንስቻለሁ። ነገ ይሄው ነገር ይመጣል። በእንደዚህ አይነት ነገር ስለማትቀጥሉ በዚህ ጉዳይ ካሁን በኋላ እኔ ልገባ አልችልም። ለምን እሱ የሚናገረው ሌላ ነው፣ አንቺ በቀን ቀን ሐሳብ ስለምትቀይሩ ያክስትሽ ልጅ እስከሚመጣ ይጠብቅ ይሄ ሰውዬም፣ አንቺም ጠብቂ። እዛ ቤት ሆነሽ መርዳት የምችለው ነገር እዛም ሆነ እረዳቸዋለሁ። ካሁን በኋላ ግን እኔ በእናንተ ማከል አልገባም። ነገ ሚዲያ ለእኔ መጥፎ ነው። የሆነ ነገር ብትሆኑ እኔን ያስጠይቀኛል። ወይ ሊፈታሽ ይችላል፣ ወይ ልትፈጪ ትችላለሽ። ይሄ ከሆነ እኔ ስለሚያስጠይቀኝ እኔ በዚህ ነገር የለሁበትም። በቃ ከፈለሽ ቤትሽ ላይ ይሁን፣ ካሁን በኋላ ሐሳቤን አንስቻለሁ ብዬ እኔ ትቻቸው ሄድኩ። እነሱ እያሉ ጀማል እያለ ልክ እኔ ስራ ሄጄ ስመጣ ጓብዬባቸው ተጣልቻቸው ስወጣ ማለት ነው። አስያ ይሰማል አይደል? ይሰማል። ቀጥል። ልክ ተጣልቻቸው ሲሄድ እኔ በማላቀው መልክ ምን ያደርጋሉ መሰለ? ምርመራ ይሄዳሉ። እኔ በሌለሁበት የት ደም ምርመራ ብለው ራሳቸው ይሄዳሉ። ደም ምርመራ ሄደው 4,000 ብር አወጣው ብለው ማታ ልክ እኔ መግሪብ ስገባ ቤቴ ውስጥ ተኮራርፏሉ። 3ቱም 4ቱ ነው ቤት ውስጥ ማለት ነው። ምንድነው አልኳቸው። 4,000 ብር እኮ አስወጣችኝ ለምርመራ ተብዬ 4,000 ደሜን አስቀዳችኝ 4,000 ብር ይላል ይሄ ሰውዬ። እንዴ አልኩት፣ እንዴ 4,000 ብር ቀርቶ ለሚስትህን የፈለገ ነገር አትሆንም ወይ? ለምርመራ ነው እኮ ያወጣው፣ ሚስትህ ነች እኮ። አሁን በዚች 4,000 ብር እንደዚህ ሆንኮ ነገ ምን ልትሆን ነው? በዚች 4,000 ብር ለምርመራ 4,000 ብር የምታወጣው ብዬ ይሄ ሰውዬ ይሄ ነገም ሌላ ነገር ሊያደርግ ነው። አሁንም በሆነ የለሁበትም በቃ ብዬ እንደጀመራችሁ ሂዱ አልኳቸው። ይኸውልህ አሁን የተባለው ኮምፕሊትሊ አንተ ካልከው ጋር እኔ ግራን የገባኝ ተቀብያለሁ። ልጨርስል ብዬ ነው። አዎ ግን ይኸውልህ ባይደጋገም ቃላቶቹ ጥሩ ነው ብዬ ነው። አንተ ቤት ነበረች ልጅቷ ልትሰራ ሰው ቤት የመጣች ናት። አንተ ቤት ተቀጥራ ስትሰራ ነበረች። ያም ሆኖ በክብር ኒካህ አርጋችሁ ነው የምትወስዷት እንጂ በዚህ መልኩ መሆን የለበትም ማለትህ አብሶሉትሊ አይ አግሪ ዊዝ ዩ። ትክክለኛ ነገር ነው ያረከው። ካሜራ አለ ቤት ውስጥ፣ ሁላችንም በየቤታችን ካሜራ አለ፣ ልጆችን የምናይበት ካሜራ አለ። በካሜራ ያየኸው ነገር ስላላስደሰተ ብዙ ያልገለጽካቸው ነገሮች እንዳሉ አይ ካን ፊል ኢት አይ ሲ ኢት። አዎ ተረድቻለሁ። በዚህ መልኩ ስለሳቸው ማውራት አያስፈልግም። ግን አጠር አድርገህ የፈለኩት ምንድነው እናንተ ኒካህ እንዳሰራችሁ ለምን እንደሆነ ታውቃለህ? እዛ ውስጥ ከተገባ ብዙ ነገሮች ስለሚመጡ ማለት ነው። ያንን ተወውና እሳቸውም እዚህ ጋር ስለሌሉ ያንን ተወውና አንተ የምታስረዳ ምንድነው? እቺ ልጅ አንተ ጋር ትሰራ ነበረ። እኔ የቁርአኑን አያ ነው አንተ ላይ ያየሁት። ለምን አላህ Subhanahu Wa Ta'ala ወአንኪሁል አያማ ሚንኩም ወሷሊሒነ ሚን ዒባዲኩም ይላል። ዒባድ ማለት ምንድነው? ሰራተኞቻችሁንም አጋቧቸው ነው የሚለው። ይሄን ያለበት ምክንያት ለምንድነው? አላህ Subhanahu Wa Ta'ala ዚና እንዳይመጣ ነው። ያንን አቅምህ የቻለውን ያህል የተገበርክበትን ብቻ ግለጽልን። እሺ ጀዛከላሁ ኸይር። ይሄ ሲሆን ከዛ ወደ ኒካ ሲኬድ ይኸውልሽ ወደ ኒካ ተኬደ። ቤት እኔ አይደረግም ብዬ ቤታቸው ሄዱ። ልጅቷ አጎቷ ቤት መረጡ። ለምን ነገኔ ላይ ቤተሰቦቿም ፍቺ ቢመጣ ወይ በሱ የሆነ ነገር ይመጣ እኔ ጋር ስለሚመጣ ቤቷ ይደረጋሉ። መጨረሻ ላይ ማለት ያክስቷ ልጅ እስከምትመጣ መርዳት አለብኝ ከውጭ እረዳለሁ ብዬ ማለት እሺ ተደረገ። ኡስታዝም የቻለውን አደረገ፣ እኔም የቻልኩትን አድርጌ ከዛ በኋላ ካሜራ ቀረጻ አይደረግም ተባለ እዚህ ጋር ማለት ነው። አሃ አልኩ። እቺ ሴትዮዋ ሰው የላትም ብሎ ሐላል ሚስቱ እንዳይለቀቅበት ተፈለገ። ለምንድን ነው? በፍጹም አልኩ አይለቀቅም ሲሉኝ የመጀመሪያ ፈርስት የለቀኩት እኔ ነኝ። ለምን አልኩት የንካ ሚስት ነኝ ካላፈርክባት ንካ ቀሪያ ተቀርቶበት የተደረገ ስለሆነ አልዋሽም። ለምን ሚዲያ ደብቁልኝ የሚል ሰው ሌብነት ያለው ነው። እኔ አልፈልግም እለቀዋለሁ ብዬ እነሱ ሳይለቁ ቲክቶክ አልጠቀም። በነገራችን ላይ በዛን ሰሞን ያወጣሁት ነው። እንዴት ፖስት እንደሚደረግ ማላውቅም። ቀድሜ ልክ የዛን ቀን ዕለት ራሴ ለቀኩት። ለምን ሚዲያ እንዲወጣብኝ ሰውየው ሚዲያ እንዲወጣብኝ አልፈልግም አለ ሀጂ አወል። እኔ ደግሞ ለምን የንካ ሚስት ነች አይቻልም አልኩና ያንን ለቀኩት ሆነ። ከዛ በኋላ ይዞ ሄደ። የሰውዬ ይዞ ከሄደ በኋላ ለኔ አልተነገረኝም። ወር ከ15 ቀን ወር ከምናምን ከቆዩ በኋላ ለጀማል ነው ተነገረው። ለጀማል ሲነገረው እንደተጣሉ ነግሮታል ከጀማል ጋር ማለት ነው። ጀማል ደግሞ ለኔ ነገረኝ። እንዴ ለምን ሻያወል ለኔ ያልነወረኝ ማልኩትና ለሻያወስ ደውለትና ጀማል አልነገረም ወይ አለኝ። ምን አልኩት? ልጅቷ እንደዚህ ብለኛለች እንደዚህ ያረገችኝ ሲል እሺ እስኪ ልጅቷ ስልክ ስጠኝ አልኩት። ልጅቷ ጋር
ደወልኩ። ልጅቷ ጋር ስደውል ሌላ ነገር ነው። ሀጂ አወለ ነገረ ሌላ ነገር ነው። ልጅቷ ነገረች ሌላ ነው። ከዛ ምን አረኩ? ለጀማል ደወል፣ ይሄ ውስጥ አለ። ለጀማል ደወልኩትና ጀማል አልኩት ይሄ ነገር በአስቸኳይ ወደ መፍትሄ ወደ እርቅ አጋብታቸዋል። ችግራቸው ሄደ ካላረጋገዝ፣ ችግራቸው ሄደ ካልጠየቅ ሁላችሁም ሚዲያ ላይ ገብቼ እኔ አወርዳቸዋለሁ። ማናችሁም በሴቶች ላይ ሚዲያ ላይ አትቀልዱ። በአስቸኳይ ጠርተህ ሽማግሌ ልከ አስታርቃቸው፣ ችግራቸው እወቅ። ከዛ ችግሩን ቢ ካለ ደግሞ ወደ ውሳኔ ይካሄዳል አልኩት። ይኸው ጀማል አለ። እኔ ለጀማል ዛትኩበት፣ ለጀማል ማለት ነው። አስታርቅ፣ ችግራቸው አስጠራ አልኩት። ከዛ ሻወል መጣ፣ ነገረው መሰለኝ መጣ። ሻወል መጣበት። ልክ አዳሩ አድሮ ከሌሊቱ ጠዋት 12 ሰዓት ደወለልኝ። ሳኒ እንዲመጥቼ ነበር የልጅቷ ጉዳይ እናያለን አለኝ። እኔ ቅዳሜ ደግሞ ፍላይት አለብኝ። ሻወል አልኩት ዛሬ እኔ አይመቸኝም፣ ስትመጣ አልደወልክም። ቀጠሮ አንድ ቀን ብትሰጠኝ ኖሮ ችግር አልነበረውም ወይ እሑድ እናደርገዋለን፣ ችግር የለውም እኔም አየዋለሁ። ግን አሁንም በሆነ እኔ ለሽምግልና የምቀርበው ደግሞ ለፍቺ ከሆነ አልቀርብም፣ ለፍቺ ከሆነ እኔ አልመጣም። ለምን እኔ ሰዎችስ ለማስታረቅ እንጂ ለማፋታት አይደለም የምመጣው። ይሄ ኡስታዝ አለ። ይሄን አልኩትና መለስኩለት። ከዛ ለጀማል ተነጋገሩ። ከጀማል ጋር ምን አወሩና ከዛ በኋላ ለሰኞ ለእሑድ ቀጠሩኝ። እሑድ ደግሞ አጋጣሚ ፍላይት አልመጣልኝም፣ አልመጣሁም። ለጀማል ነገርኩት። በኔ ፋንታ አንድ 3 ከኔ የተሻሉ ቃዲዎች ቀጥራችሁ አስታርቁ። የምታፋቱ ግን አንተም ሻዋልም አለቃችሁ። ለምን ችግሯን እንትነች ተብላ ምስኪነች ተብሎ የሆነ ነገር አይረገጥም። ችግሩ የሁለቱም አቅርበ ተረዱ። እሱ ሚዲያ 400 ሰው ፎሎወር ስላለው ሚዲያ ስላራገበው አይደለም። እውነትን ለምን ዛሬ አልጠፋም? እውነቴን አውርጄንም ወጣው ማንንም ፈርቻ አይደለም ብዬ ለጀማል ነገሩት። ከዛ በኋላ እኔ በሌለሁበትም ይሄ ልጅ በ15,000 ብር ንካ በ15,000 ብር ንካ አውርደው ነገሩኝ። የለውም ንካ ሲወርድ አንድ የቺፕስ መጥበሻ ሰጥተው አንድ ቃዲ መጥተው በዛች ፈተውላት እቺ ልጅ ሲሸኟት ልክ ዳይሬክት ደወልኩና ለሻወል ስማኝ አልኩታው እኔ ወንድ አይደለሁም እቺ ልጅ ወንድ የላትም ብለ ቤተሰብ የላትም ብለ በ15,000 ብር እንደ ሴተኛ አዳሪ በ15 ብር ከፈታሃት አልኩት። እኔ ወንድነቴ ቆርጬ ጥለዋለሁ። ሙሉ ፋይልን ሚዲያ ላይ ገብቼ አዝረከረከ አንተ ሚዲያ ውጣ አልኩት ለሰውየው። ከዛን ቀን በኋላ ሚዲያ ጠፋ። ለጀማልም ነገርኩት። ሁለታችሁ ሚዲያ ላይ ወጥቼ አዝረከረካችኋል። ለምን ሐቅ አይደለም እየሰራችሁ? ያ እንዴት ሴተኛ አዳሪ ሁላ 15 አንድ ነገር ንገርሽ። ዛሬ ንካዋታ አስሮ ማለት የመጨረሻ ስነግርሽ ማለት ነው የወራ ዋሳ ያልክ በ5 ቀን አልጋ ካላደርኩ አለ እንደ ሴተኛ አዳሪ ሊያበርድባት ነው ወሰደው አይደለም። ይሄ ስለሆነ በኔ በኩል ጨርሻለሁ። ይሄ ዝቼበታለሁ። አንተ ጋር ትሰራ ስለነበር ስላዘንክ ነው። አንድ ሴት ሰው ቤት ሰራተኛ ትሁን ቆሻሻ ጠራጊ ትሁን አላሁ ሱብሓነሁ ወተዓላ የሰጣት ክብር አለ። በኒካህ ነው የሰጣሃት። አሁን ይኸውልህ በኒካህ እንድታገባ አርጋሃታል። ትክክል ነህ። ለሷ መቆምህ ለሷ ዲፌንድ ማድረግህ ደሃናትና አቅም የላትም ተብሎ ምንም አይነት ግፍ ሊፈጸምባት ሴት ልጅ አይገባም። አይ አግሪ ዊዝ ዩ። ግን ስትናገር ያው ምን አለ መሰለህ ቀስ ብለህና ውስጥ ያለውን ንዴት አይ ካን ፊል ኢት። ቆይ ቸኩለው ምን ያህል እንዳገቡ ምናምን እየተናገርክ ነው። ኦኬ በሳቸው በኩል ያለውን ነገር ያወቅነው ነገር የለም። ካንተ ግን ሰምተናል። ሌሎች ዲቴል ውስጥ ግን አትግባ። ምክንያቱም ዲቴል ቆይ አንዴ ምነወር ፕሊዝ ዲቴል ውስጥ እንዳትገባ። ለምንድነው ዲቴል ውስጥ እንዳትገባ ምልህ? ሞር ብዙ ነገሮች እናንተ የምታውቁት ነገር ይኖራል። ሶሻል ሚዲያ የያዘው ነገር ከባድ ነው። እቺ ልጅ ሰው ቤት ስለምትሰራ ማንም ስለሌላት አላሁ ሱብሓነሁ ወተዓላ ለባሮች እሱ ሱብሓነል ኻሊቅ ከጎናቸው ነው። ሰው ቤት ስለምትሰራ ክብር የላትም ማለት አይደለም። ተፈልጋ ነው አይደለም ያገቧት፣ ፈልገዋት ነው አይደለም ያገቧት። ፈልገዋት እንዳገቧት ደግሞ በክብር መለያየትም ከፈለጉ ልክ ከናንተው እንደወሰዱ ከናንተው ጋር አስቀምጠው ነበር መለያየት የነበረባቸው። አለቀ ተወሱን። አሁን እሳቸው እዚህ ጋር ስለሌሉ ሌሎች ዲቴል ውስጥ ግን ገብተህ ሌሎች ነገሮች አትናገር። የመጀመሪያው ምነግርህ ነገር ይሄ ነው። የመጨረሻው እሺ ፍቺው ሲፈጸም አንተም ጀማልም የላችሁም። ስታጋቡ ግን እናንተ ነበራችሁ አይደል? በኒካህ ሲጋቡ ለዚህ ልመልስልሽ ጀማል አለ እንጂ አሁን ጥያቄ ጀማል እንግድነት አንተ ቤት መጥተው ይኸውልህ በደንብ አዳምጠኝ። እንግድነት አንተ ቤት መጡ ጀማልና እሳቸው ወደ ሆነ ሀገር ሊሄዱ አንተ እንደ ግድነት ተቀበልካቸው። ቤትህ ውስጥ ካሜራ አለ። ባየኸው በካሜራ ላይ ባየኸው ነገር ይሄ ነገር ወደ ሐራም መሆን ስለሌለበት በሐላል ይችል ልጅ ከፈለጓት በሐላል ያግባት ብለህ በሐላል ኒካህ ታሰረ እንጂ ጀማል ጋር አይደለም የተዋወቁት። ሐላል ሆም አይደለም የተዋወቁት አይደለም እነሱ አይደለም። ልብላችሁ ስሙ ያ ጀማዓ ኮሜንት ላይ ያላችሁ ሰዎች ወንድሞች ስሙ። እንግዲህ
ስለዚህ በአንተ ቤት እንግድነት መጥተው ነው የተዋወቁት። እኔ ቤት እንግድነት መጥተው ነው የተዋወቁት። እኔ ቤት ነው ጨርሶ ሀላልሆም ላይ የገቡም ነገር የለም። ግን በጉዳዩ ከበር አድርጎላቸዋል። አንዳንድ ወጪዎች ሼር አድርጓል። ኦኬ ሸፍኖላቸዋል። ኒካህ መታሰር ላይ መጥቶ እሱ አስሯል። እኔም እሱም ሁለታችንም ሸፍነናል። ያርቅማችን በአላህ በሚያውቀው ልክ ስትፈታ ግን በምን ያህል ጊዜ ነው ሶስቱ ፍቺ ወርዶላት የተፈታችው? በምን ያህል ጊዜ? እኔ ተነገረኝ ከተጋቡ በስንት ጊዜ ነው? 2 ወር በማይሞላ ቀን ነው ፈታት። ላ ሐውለ ወላ ቁወተ ኢላ ቢላህ። እኔ ደግሞ ያልቀረብኩበት ምክንያት አሲያ ያልቀረብኩበት ምክንያት የመጀመሪያ ለጀማል ምን ብሎታል መሰለህ? ንካዬ ልቀድ ነው ብሎታል ለጀማል። ይሄ ሲለው ለጀማል ደግሞ ምን አልኩት? ንካዬ ልቀድ ንካዬ ያፈርስ ከሆነ አልመጣ ነው። አፍወን አይደለም። አሁን አሱ ሰምታችኋል? ምን አርጋ አሱ አንድ ደቂቃ እንዴ ልጅቷ ቤቷ ቅርብ ነው ብሏል። ቤቷ አንዴ እኔ ልጅቷን አምጡልኝ። እኔ አምጣልን ልጅቷን እንስማ። ከሷ ደግሞ ሰራተኛ ስለሆነች ስለሆነች ግፍ ሊፈጸምባት አይደለም። ጀማል ስልኩ ላክልኝ ነው። ጀማል ስልኩ ላክልኝ። እኔ ያለችበት ሄዳለሁ። እኔ ግን በዚህ ጉዳይ አላህ ይስጥ ወንድሜ፣ እንደ እህት ቆመህላት ስለምትከራከርላት አልሐምዱሊላህ ረብል ዓለሚን። እንደዚህ አይነት ወንድም ነው የሚያስፈልገው። ሰራተኛም ትሁን ምንም ትሁን እናትም ናት እህትም ናት አክስትም ናት። ወላሂ አልዓዚም አላህ እድሜ ረጅም ይስጥ። I can see your pain። በጣም ተናደሃል። I can feel you በቃ I can feel you። አላህ እድሜን ያራዝምልህ እንዳንተ ያብዛልን ያ ረብል ዓለሚን። ወላሂ ደስ ነው ያስደረክልኝ። ቢኮዝ ሚዲያ ላይ የሚካሄደው ሐላል ሆምን ወደ ታች ሊያረጉ የመጡትን አላህ ሐቁን ያወጣል። ሐቅ ላይ ነው የምትወጣው። በአሁኑ ጊዜ ውሸት ሐቅ የሆነበት ዘመን ነው ያ ረብል ዓለሚን። ልጅቷን አሁን አስመጣትና ከልጅቷ እንስማ። ጀማል ስልክ ውስጠኝና ስልኳ ላክልኝ ጀማል። ግን ያላችሁ ያ ጀማዓ ከስር ያላችሁ ወንድሞች ኮሜንት ክፈቱላቸው አንዴ። ከስር ያላችሁንም ስልክ ስጧቸው። ለሙነወር ፍቅርና ሙነወር ደውሎ ገስት መግባት ይችላል። ገስት ገብተው ያወሩሻቸው አነሱልኝ ይደውላሉ። ማደወል ይችላል። ያላችሁ ማንኛውንም ነገር ከመፍረድ ሐላልሆም ለሙነወር ይስተው ቁጥሩን ከዛ ከመፍረዳችን በፊት ሁሉንም መስማት ጥሩ ነው። እንግዲህ ሐላል ሆምም አይደለም ያገናኛቸው። እንግድነት ሄደው የምትሰራበት ቤት ውስጥ ነው ከሳቸው ጋር የተገናኙት። ወንድማችን ወደ ሐላል መግባት አለባቸው፣ ይሄ ነገር አካሄዱ ጥሩ አይደለም ብሎ ቤት ውስጥ ካሜራ ስላለ ባየው መሰረት ኒካህ እንዲታሰር ተደረገ። ከዛ በ2 ወር ውስጥ ተለያዩ ማለት ነው። ኒካሁ ወረደ ማለት ነው። ኦኬ እቺ ልጅ ሰው ቤትም ብትሰራ ሴት ናት፣ ክብር አላት። ሰው ቤት ስለምትሰራና ወይ ማንም ሰው ስለማያውቃት ተብሎ እሷ ላይ ግፍ መፈጸም የለበትም። በሳቸው በኩል ያለውን ነገር ግን ከሳቸው ስላልሰማን የምናውቀው ነገር የለም። ማንም ሰው ተጋብቶ ይለያያል። መለያየት ምንም ማለት አይደለም። ሁሉም ሰው ዛሬ እኮ ተጋብተው በሳምንታቸውም የተለያዩ ሰዎች አሉ። ግን ለዚህ ነገር ኢንቮልቭ የተደረገ የነበረው ጀማል ነበረ ሐላል ሆም። ይሄንን በግልጽ ሰማችሁ አይደለም? እሱ እንዳላጋባቸው ኒካህ ላይ ብቻ እሱ ገብቶ አቅሞ የቻለውን አድርጎ ወንድማችንም እሱ ጋር ስለምሰራ አድርጎ እንዳጋባ ሰማችሁ አይደል? እንደዚህ ነገሮችን ማዳመጥና ማየት ጥሩ ነው። አላሁ ረቡል ዒዛ አላህን የማይፈሩ ዩቲዩበር በሸቃል ፈልገው ወላሂ አሳዘነች ልጅቷ። አላህ ዘጃቸውን ይክፈል። ወላሂ ዩቲዩብ ላይ ለመለጠፍ ትላንት የተናገረው አላህን ይፍሩ። እኔ አንድ እምለው ነገር አለ። በጣም እውነት በጣም አስደንጋጭ ነገር ነው የሰማነው። ቢስሚላህ الرحمن الرحيم الحمد لله الصلاة والسلام على أشرف الخلق نبينا محمد صلى الله عليه وسلم الله سبحانه وتعالى بكتابه بلاك يلاك جيتا بقرآنه እንዲህ ይለናል يا أيها الذين آمنوا إن جاءكم فاسق بنبأ فتبينوا أن تصيبوا قوما بجهالة فتصبحوا من النادمين. من دنو على ما فعلتم نادمين. يا أيها الذين آمنوا أنت أمناتشو سووج يلنا الله سبحانه وتعالى خطابنا لكل المؤمن أو لكل البشرية.
ኢንጃአኩም ፋሲቁን ቢነበኢን የሆነ ወሬ አሁን እንደመጣው እንደሃላልኩም አሁን ሰሞኑን ምን ሰማው በዚህ 2 ቀን ምን ሰማው ነገር እንደዚህ አይነት ነገር ሲመጣላችሁ ፈተበየኑ